ምን ገዝቼ አባክዬ አለፈው ሲጋራና ኮንዶም ገዝተኝ ነው። እስማ የምረና እንዴ አረፍ ጻን ልጅ ዋሽቷል ልትላለ እንዴ? አዎ ምን ይመለከታል? አዎ ነውር ነው ያረክ ያለው አራያ ትሆናለህ ስትባል። ሰላም ቻናላችን ቤተሰብ ያዳነኝ ዛሬ የሚገርም ፕራንክ ነው ይዤላችሁ መጣሁት። በጣም ለየት ያለ ፕራንክ ብናደርገው ተዋናይ ወይም አርቲስት ቴዲ ጭንቅሎ ነው። የዛሬ ፕራንክ እንዴት መሰላችሁ? እኔ የመጣሁት ከኤንጂኦ ሰራተኛ ሆኜ ጓደኛዬ ማብራኝ መስራለች። ሁለታችን ከኤንጂኦ የተላክን ሆነን በጣም አሪፍ ገንዘብ እንከፍልሃለን ለወጣት አራያ እንድትሆን ከሱስም ከኤችአይቪ በሽታም ከብዙ ነገሮች እንዲወጡ እንድታግዛቸው ለወጣት ጥሩ አራያ ነህ ብለን እያወራ ነው እያለ በመሃል ሱቅ ወደረት ነው የሚባለው ወይም ጀብሎ በመባል የሚታወቁት አለዋ ማስቲካ ሶፍት ምናምን የሚሸጡት ህፃን ልጅ ነው ያደረግነው እንዲታመን። እሱ መጥቶ እያወራን እያለ በመሃል ሰላም ባለፈው የገዛኸኝ በዱቤ የገዛኸኝ ሲጋራና ኮንዶም ሂሳብ አልሰጠኸኝም ስጠኝ ነው የሚለው። አስቡት። ስለ ስራ እያወራህ በጣም አራያ ለወጣት ሆናለህ ተብለህ ለስራ ታጭተህ በመሃል እንዲህ አይነት ነገር ሲገጥምህ ምን ይሰማሃል? ባይ ዘ ወይ በዚህ አጋጣሚ በጣም አስተማሪ ነው ይሄ ፕራንክ። አስቡት ባልና ሚስት ቢሆኑ ደግሞ ሚስትና ባል ፈታ እያሉ በመሃል ህፃን ልጅ መጥቶ ባለፈው የገዛኸኝ ኮንዶም ሂሳብ አልሰጠኸኝም ሲል ህፃን ስለሆነ ሚስትየው አምና የመጣላት እድላቸው ከፍተኛ ነው። ሰው እንደዚህ አይነት የሰው ወሬ የሰው እንትን እንዳያጣላችሁ። ሁሉም የሰው ወሬ ልክ አይደለም፣ ሁሉምም ውሸት አይደለም። ማጣራት ይኖርብናል። ስለዚህ እኛ ደግሞ ሳናጣራ በቃ ህፃን ልጅ ነው እሱ ያወራው ልክ ነው ከዚህ በኋላ ካንተ ጋር መስራት አንፈልግም ብለን እሱን ዲስሪስፔክት ስናደርገው ምን አይነት ስሜት ይሰማዋል? እንዴት ያስረዳናል? ያው እብደት ነው። አብረን እናየዋለን። አሁን ቴዲ ጭንቅሎ እየመጣ ነው። ቀድመን እኛ ደግሞ ካሜራ እያመቻቸን ያለ ነው። ከርቀት ካሜራ ገጥመናል። እዚህ ጋር ነው የምናስቀምጠው። ቢሮ ለቢሮ እየዞር ችግር የለውም። እንዴት ነህ? ትንሽ አስጠብቀናል። ችግር የለውም። ባለፈው ጠብቀን ነው የሄድነው። ከብሔራዊ ቲያትር ሄደን ነበር። ይመጣል ብለውን እየጠበቅን ነበር። እሺ ምን ለእኔ ትንሿ ወይ ቀዝቃዛ ውሃ በቃ ቡና። እንዴት ነህ? ሁሉ ሰላም? ስራ እንዴት ነው? እግዚአብሔር ይመስገን። ራሳችንን በማስተዋወቅ እንጀምር ይቻላል። እኔ ያሬድ ነው የምባለው። ጥሩ። እኛ እንኳን እናደንቅሃለን እናውቅሃለን። ሳሚ አውርተዋል። ትንሽ ሀሳቡን ነግሮኛል። ሙሉ ዲቴል አላወራህም? እኛም ሀሳቡን ነገረኝ። አውርተናል። ከእሱ ጋር ብዙም አልነገረኝም። በደንብ ነገር የኛ ሀሳብ እንዴት መሰለ? ከአማርኛ አርቲስቶች ከወንድ አንድ ከሴት አንድ ለወጣት አራያ ይሆናሉ ብለን ያሰብናቸው ሰዎች መርጠን ነው እንትን ያደረግነው። ፕሮፖዛሉን የጻፍነው። ፕሮፖዛሉ ስንጽፍ እንዴት መሰለ? አሁን ያለው ነገር ትረዳለህ ብዬ አስባለሁ። ኤችአይቪ እንዴት እንደሆነ ገብቶሃል? በጣም እየተስፋፋ ተረስቷል። በሱስ ጉዳይም እንትን ህፃኖች ማስተሽ ምናምን ይጠቀማሉ ጎዳና ላይ ያሉት። እነሱን በምን አይነት መንገድ ወደ ኖርማል ላይፍ እናመጣቸዋለን የሚለው ነው። አሁን በፊት የምናደርገው በዶክተሮች ነበር የሚመጡት፣ እንደዚህ በበጎ አድራጎት ምናምን ነበር። አሁን ፈቃደኛ አይደሉም ለመምጣት፣ ለመታከም ራሱ ፈቃደኛ አይደሉም። ህፃኖችም ስለሆኑ አሳምነህ ለማምጣትም ከባድ ነው። አሁን ምንድነው ያሰብነው? በታዋቂ ሰዎች ሲሆን ስለሚወዷችሁ ምናምን ወደ ሀሳባችሁን ለመረዳትና ቶሎ ያርግልን። መንገድ ለመንገድ እየለከፉሽ ነው የሚሉት። እሺ አሪፍ ሀሳብ ነው። አሁን ሰፈር ላይ ያሉት ስለለመዱ ሊሆን ይችላል። አሁን ሌላ ሰፈር ላይ ያሉት ደግሞ ካንተ ጋር መዋል ይፈልጋሉ። ገብተዋል? እና እሱን ማየት አለብን ልፈልጌ ነው እንጂ አንድ ሰፈር ስትሆንማ ደጋግሞ ስለሚያዩ እንትን ላይሆን ይችላል። ከሴትም አንድ እናደርጋለን። ከዛ ምንድነው ያሰብነው? አየንና ወጣት ሆኖ
አራያ ሊሆን የሚችል ከነሱ ጋር ሊግባባ የሚችል ለመረዳት አሪፍ ማይንድ ያለው ኦፕን ማይንድድ የሆነ ሰው ማን ነው ብለን የራሳቸውን ሪሰርች ካደረግን በኋላ ነው አንተን ሪኮመንድ ያደረገው። አሪፍ ነው፣ ተመችቶኛል። እኔ እነሱን አስለምዳለሁ ብዬ እኔ እዛው ቀልቼ እንዳልቀር ብዬ ነው። አሪፍ ነው በእውነት አሪፍ ሀሳብ ነው። እሺ እና አሁን ምንድነው ኢሲኦ የሚባል የኤንጂኦ ድርጅት ነው፣ የጀርመን ድርጅት ነው። እሱ ምንድነው ያሰበው እንዳልኩ ቢያንስ 50 ሰዎች ከጎዳና አነስተን ለ3 ወር በቂ ክትትል ማድረግ ነው። ያንን አድርገን የተወሰነ ለውጥ ካገኙ በኋላ ወደ ሌላ ስቴፕ አለው። ሌሎች የሚመለከተው እኛ ዲፓርትመንት የሚመለከተው የመጀመሪያ ስቴፕ ነው እና ለዛ ያዘጋጀው ምንድነው በእኛ ያለው ዋጋ እንንገርህና አንተም እዛ ጋር ሀሳቡ ካለ 1.6 ቀን ለ3 ወር ነው። አንተ ደግሞ የምትመጣው በሳምንት አንድ ቀን ከነሱ ጋር ትውላለህ ነው። በሳምንት አንድ ቀን ከነሱ ጋር ትውላለህ። ሴቷም አዳር ነው አይ ኖ ውሎ ብቻ ነው አብራቸው የምትውለው እና የታሰበው ምንድነው ባጀቱ 1.6 ነው። 1.6 ሚሊዮን ነው። ከዛ 2 አርቲስቶች ነው ባጀቱ የሚሆነው በእኛ ብር ሲሰላ እና ያንተ ሀሳብ ምንድነው? ለሁለት ነው ባጀቱ ለሁለት አርቲስት እና ለወንድ ማለት እኩል 800 ሺህ ነው። በሳምንት አንዴ ማለት 12 ቀን ብቻ ነው የምትመጡት። 800 ሺህ ብር ነው የሚሰጥህና እዛ ላይ ያለ ሀሳብ አንተ ምንድነው? በነገራችን ላይ አንድ ነገር ልንገርና እንደዚህ የበጎ ስራ ሲሰራ ቅድሚያ የምታስቀድመው ብሩን ሳይሆን መልካምነትን ነው። መተጋገዙ ላይ ነው። ብር ቢመጣም ባይመጣም ያው ትኖራል፣ መኖር አይቀርም። ልክ ነው። ብሩን ሳይሆን የምታስበው መልካምነትን ነው። በጣም ልክ ነው። በጎ ስራ ላይ ደግሞ እኔ ደስ ይለኛል በነፃ ብሰራ ምንም ማለት ነው። ምክንያቱም እንደዚህ አይነት መልካም ነገር እየሰራ ከነሱ ብር መቀበል በራሱ ለኔ እንትን አለ። ከቤተክርስቲያን ብር ቤተክርስቲያን ለማገልገል የሆነ ብር ተቀብዬ የሆነ እርዳታ ለመርዳት ብር ተቀብዬ ምናምን አይደለም፣ ተፈጥሮዬ ነው ባህሪ ስለሆነ ማለት ነው። እሱን የትራንስፖርት ምናምን የሚሆነውን እንትን ትሉና የቀረውን ደግሞ ለነሱ ታደርጉታላችሁ። ኦኬ ብሩን እኔ 800 ሺህ ብር ለነሱ እየተሰራ ከነሱ 800 ሺህ ብር ቢወራበት እንትን ነው። አይ አሁን ይሄ ምንድነው አቅም ያለው ድርጅት ነው። እሺ ለና እሷን ሐሳቤን እንድትረዳው። ስለዚህ በገንዘቡ አንደራደርም፣ ችግር የለም። ከዛም በታች ቢሆንም መስራት አይቀርም። ለነፃም ብትለኝ መስራት አይቀርም። ኦኬ ጥሩ ነው። ሌላ ጊዜ እናስቸግራለን። አሁን ግን የወጣው ባጀት ነገር ኮነ እኔ አብይ አሁን ግን የወጣው ባጀት ያ ነው። እንደውም እኛ የፈራ ነው ከዛ በላይ እንዳትል ነበር። ምክንያቱም አሁን አርቲስቶች እንደዚህ እንትን ያስቸግራሉ። ለመልካም ነገር ሲሆን እኮ አባቴ ለቤተክርስቲያን ለእምነትና ለእንደዚህ ያ ነገር ትውልድን ለማዳን ለሀገር ግንባታ ምናምን ሲሆን በነፃ ብትሰራ ምን ችግር አለ? እንደዚህ ይላሉ እኮ ይሰክሳሉ፣ ግን ስራው ላይ ነው ሲባሉ የለውም ነው ይላሉ ነው። ብዙዎቹ እንደዚህ ነው የሚያወሩት። ይዘና አንተ እኔ ጋር ይዘና የሚቀጥለውን በነፃው ነው። መጥቼ እሞክራለሁ እንጂ ብዙ አርቲስቶች ዲሲፕሊን እንደሆነም አሉ። አድላስ ደግሞ ሰው ስማቸውን አታጠፋም እንጂ ብዙ መልካም ሰዎች አሉ። እንደዛም አሉ። በዛው ልክ ደግሞ በጣም የማያደክሙ ካለ ገንዘብ ምንም አይነት ነገር መስራት የማይችሉም እንትኖች አሉ። ረጅም ዓመት እዚህ ጋር ሰርተናል። እኔ ቢያንስ 7 ዓመት ሰርቻለሁና ብዙ ነገር ነው የገጠመን። ለማንኛውም ፈቃደኛ ስለሆንክ ደስ ብሎናል። ከዛ አሁን ስቴፖች አሉ። አሁን ቪዲዮ የምትቀረጸው ስለ ቪዲዮ አላወራንማ። ስለ HIV ምናምን ያለው በቪዲዮ ነው የሚገለጸው። ምክንያቱም ሰዎች እያቀለሉት ስለሆነ እሱን በድራማቲክ ወይ እንዲገለጽ ነበር የተፈለገው። ለዛ ሲባል ደግሞ የእናንተን ዋጋ እናውቀው። ስለዚህ ምንድነው የተባባልነው? ድራማው ቀርቶ ለቲክቶክ የሚሆን ቪዲዮ ግንዛቤ መስጠት። ስክሪፕቱን ሰጣችኋል፣ ማንበብ ነው። እሱን አንዳንድ ቪዲዮ ነው የምፈልገው። ይቻላል አይደል? አሁን እነዚህ ምናልባት አንተ ግንዛቤ ያለህ ግን ህጉ ስለሆነ ነው። ስለ HIV ያሉት ሪሰርቾች ምን ያህል ሰው ይጠቃል በዚህ የሚለው ዋናው መንስኤ ምንድነው? ብዙ ሰው ሲጠጣ ነው ፕሮቴክሽን ማይጠቀመው ምናምን የሚለው ብዙ ዝርዝሮች አሉት። እነዚህ እንግሊዝኛ ምናልባት ማንበብ ይቻላል። ትሞክራለህ? የአማርኛውም አለ። ሁለቱም ምስጥክና እንትን ታደርጋለህ። ኦኬ ይሄ ውል የምንፈራረምበት ነው።
እንትን የለም ፋይል ኮፒ አለ በቴሌግራም ትልክልኝና ከሌለው በቴሌግራም ላክልህ። በቴሌግራም ላክልኝና ነው ኦኬ ብለሽ ውሎ ወረቀቱ ብቻ ሊያዝ እዚህ ጋር እንዴት መሰለህ ውሎ ወረቀቱ ላይ ቆይ ላሳይሽ። አሁን ውሉን የምንፈራረመው የመጀመሪያ 400 ሺህ ብር የሚገባለ ስራ ይዘናል። እናንተ ጋር ስራ ይዘናል። ሶፍት ነው እኔ ነው ምን የባለፈው ልጅ ነው መስል ይባልሽ የባለፈው ልጅ አዛ ቃደስተኝ በድቤ ገስተኝ የት ባለፈው አላስታወስኩም። ምን ገዝተው ካንተ ምን ገዝቼ ባለፈው ምን ገዝቼ አባክዬ ባለፈው ሲጋራና ኮንዶም ገዝተኝ ነው። እስማ እኔ ማርያም የት ባለፈው አዛፈ የት አካባቢ ወጣ ስንት ነው? ቆይ አይ ነው አይ አረፍ አይ ወስደህም ከሆነ እንትን ችግር የለውም። አይ ባባ አባቴ እንዴ እኔን እኮ ነው ያለኝ አይደል? እሺ ወስደህ ከሆነ ምናምን ትላለህ። ተሳሰነ ወይስ ተበሳስቼት ነው? አይ ፊልም ሰሪው አይደለ? አዎ እና ዛሬ ያለ ምን ያሳካታለሁ? እኔ እኮ የዛን ሰዓት አምኜ ነው። እኔ ካንተ ኮንዶም እና ሲጋራ ወስጄ አረ ማርያም ነው አንተ ሰው ፊት እንደዚህ አይባልም አንተ ማርያም ትላለህ እንዴ? ቆይ ትሄዳ አይ አንተ ለብቻ ያ ረዘሮ በመዳን ፊልም ሰሪው ትሄድ አይደለ? እኮ የምርህን ነው እንዴ? እረፍ። እውነቴን ነው እንዴ? አይ እረፋ ህፃን ልጅ አይደል? ህፃን ሂድ አንተ ሂድ። ቆይ እኔ እሰጥሃለሁ። ምን ተልከ ነው? አይ እኔ እሰጥሃለሁ። አይ ቆይ ተው ለምንድን ነው የምትሰጠው? ልቀቀኝ። አይ እኮ ህፃን ልጅ አይ ቆይ ተረጋጋ። ችግር የለውም። ተመሳስለህበት ይሆናል። ቆይ ውዶች ዛሬ ለእናንተ የሚገርም ሰርፕራይዝ አለኝ። ተከተሉኝ። ብዙዎቻችሁ ዴማር ሪል ስቴትን በስም ታውቁታላችሁ፣ ውስጡን ግን አይታችሁት አታውቁም። ዛሬ እኔ ያሳያችኋለሁ። ትክክለኛ ቦታና ድርጅት መምረጥ የኢንቨስትመንት ግማሽ ስኬት ነው ብዬ ስለማምን ዴማ ሆፕ ሪል ስቴት ተገኝቻለሁ። ከዴማ ሆፕ ሪል ስቴት ሲገዙ በፍጥነት ብቻ ሳይሆን በጥራታቸውም ይገረማሉ። ሎኬሽናቸውስ ብትሉ በብሪቲሽ ኤምባሲ አቅራቢያ ጫካ ፕሮጀክት እንዲሁም የሪቨርሳይድ ፕሮጀክት ቪው ያላቸውን ቅንጡ አፓርትመንቶችን ይዘውላችሁ መጥተዋል። ሳይቱ በ1600 ካሬ ላይ ያረፈ ሲሆን ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ማግኘት ይችላሉ። 15% ቅድመ ክፍያ ከፍለው ቀሪውን በ2 ዓመት ተኩል ያለምንም ዋጋ ጭማሪ መክፈል ይችላሉ። በውስጡም ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የሆነ መኪና ማቆሚያ፣ ቻርጅ ስቴሽን፣ ለፕሮግራም የሚሆን አዳራሽ እንዲሁም በቅርብ ርቀት ኢንተርናሽናል ትምህርት ቤቶችና የእምነት ተቋማትን ያገኛሉ። ያዳን አይተን ነው የመጣ ነው ካላችሁ ከ1 ሚሊዮን እስከ 4 ሚሊዮን ትክክለኛ ቅናሽ ታገኛላችሁ። ማንም ሰው ሳይቀድማችሁ ቶሎ ነው። ለበለጠ መረጃ በ0974 84 77 78 ወይም ደግሞ በ0959 44 20 50 ይደውሉ። ዴማ ሆፕ ሪል ስቴት። ተመሳስለህበት ሆነ ችግር የለውም። አይ ቴዲ በእናትህ በእኔ ይሁንብህ። ቆይ እኔ ገንዘቡን ልስጠህ። ኧረ በእናትህ ገንዘቡን ተሆነ ስለ ገንዘቡ አይደለም እኮ ምን እንትን ብለህበት ነው እንዴ? ኧረ በእግዚአብሔር አይ ህፃን ልጅ ነው ወይ ነው ሼም ይዞ ከሆነ ችግር የለውም። እንደምን ነው ሼም ይዘህ እኮ ታዲያ ምን ነው ይጋጥማል እኮ አንዳንዴ እንደዚህ መናደድ የለብህም ብዬ ነው። ቆይ ምን ነው ሼም ይዘህ ምን ነው ሼም ይዘህ? አይ ኮንዶም ወስደሃል ስላለህ እንትን ብሎ እንዳይሆን እኛ ፊት ስለወራ በወስድስ እኮ በዱቤ ወሰድክ አይደል? እኔ በዱቤ ኮንዶም አባክያ አይ ነው ስራ ላይ ያገናኘና አይ ስራው እንደዚህ አልመሰለንም። እኛም አሁን ምን መሰለህ እኛ እኮ ለወጣት አራያ እንድትሆን ነው አይደል ስራውን ያመጣ ነው። ገብቶሃል? እንደዚህ በኮንዶም በምናምን መሆኑ ችግር ያለው አይደለም። ሲጋራ መሆኑ ግን ቢያንስ እንደዚህ ህፃን ልጅ እንትን ማለት ቆይ አይ በወስድስ ምን አገናኘው ካንተ ጋር ከመጣበት ዓለም ጋር ይገናኝ? አዎ ገንዘብ ታንኪ አባቴ አይ ነው እንደዚህ አይደለም። ነውር ነው እኮ የሰው ገንዘብ እንዴት አንተ ህፃን ልጅ ዋሽቷል ልትላለህ እንዴ? አዎ ምን ይመለከታል? አዎ ነውር ነው እያደረክ ያለው። አራያ ትሆናለህ ስትባል ፍራንክ ነው ወንድሜ፣ ሊመታ ነው እንዴ? ፍራንክ ነው። ፈራው ልናገር እንዴ? ኢየሱስ ኧረ ፊቱ ያስፈራል። ተቀየረበት። ቆይ ቁጭ በል ፍራንክ ነው ነበር።
ምን አባት ፍራንክ ነው ቆንጆ ምናምን ይላል ኢየሱስ አጠብከን እኮ በውሃው ተናደ ነው እንዴት ባላረኩት መቻችሁ ቆይ አውራና በእናትህ ምን ተሰማህ ነው የምትነግረን ልጁ ደንግጧላ ይሄን የመሰለ ዘመናዊ መኪና የገዛሁት ለእናንተ ለተመልካቾቼ ነው ብዙ ሰዎች የመኪና ዕቁብ እጣ መቁረጥ ይፈልጋሉ ነገር ግን ተአማኝነታቸው ስለማያጠራጥራቸው ብዙ ሰዎች አልቆረጡም ይህን ችግር በመገንዘብ ቻናላችንም የመኪና ዕቁብ እነሆ አዘጋጅቶላችኋል ይህ እጣ የሀገር ሽማግሌዎችና ታዋቂ ሰዎች ባሉበት በቀጥታ ስርጭት ወደ እናንተ እየተላለፈ የሚወጣ እጣ መሆኑ ለየት ያለና ታማኝ ያደርገዋል አንደኛ እጣ ከወጣላችሁ ይህን ዘመናዊ መኪና ትወስዳላችሁ ሁለተኛ እጣ ከወጣላችሁ 500 ሺህ ብር ታሸንፋላችሁ ሶስተኛ እጣ ከወጣላችሁ ይህ ሙሉ የቤት ዕቃ የእናንተ ነው ይህን የመሰለ ዘመናዊ መኪና ከእናንተ ውስጥ አንድ ሰው በ3000 ብር ብቻ ይወስደዋል አስተውሉ ይህ እጣ ለ3000 ሰው ብቻ ነው በ3000 ብር ብቻ ህይወትን የሚቀይር እድል እንዳያመልጡት ታዲያ እጣውን ለመቁረጥ እታች ባለው የክፍያ አማራጭ 3000 ብር በመክፈል የከፈሉበት ደረሰኝና የሚፈልጉት የድል ቁጥሮ በዋትስአፕ በቴሌግራም በኢሞ ወይም በቦትም ይላኩልን መልካም እድል ለበለጠ መረጃ በ099324 3100 ይደውሉ መልካም እድል ጥሪልን በቃ ጥሪልን ና አባክያ ደረቅ የተናደውበታል ጋር መክረነው ነው ምን አይነት ልጅ ነው በመዳም ሌላ ነገር አጠራም ሲጋራና ኮንዶም ትላለህ ምን አለ ከረሜላ ማስቲካ ወስዳል ምናምን አትልም እኛ ብለነው ነው ነይ እኛ ብለነው ና ሰላም በለው ገብቶታል አትፍራሽ አስደነገጥኩሽ አንደኛ ተዋናይ ማርያምን አሪፍ ነገር ነው የምቀጣው ጠብቀኝ እሺ ጠብቀኝ እንዳትሄድ እዛ ጋር እኛ ብለነው ነው ያልነውም ለምን መሰለ እኛ የመጣንበት አላማ ለወጣት ትምህርት ሆናለህ አራያ ሆናለህ ያልነህ እንደዚህ አይነት ሲሆን አይ እንትን የተመቸኝ ምን እንደገራ እንዳጋባኝ ታውቃለህ ስለ ሐሳቡ እየነገርከኝ ዘለው መጥቶ ኮንዶም ሲለኝ ተልኳለ እንዳራስ ሁሉ ጊዜ ያጣው ተኖን ግን የተናደርከው አልወድም ምክንያቱም ሰው ያላረገውና ያላረኩትን ነገር አረክስባት ደብረ ከዛ ግግም አለ ልጁ ደግሞ ድርቅ ጭራሽ አርቲስቱ አይደለም ምናምን ይለኝ እስካሁን ከስሜት አለታ እንትን ነው ተመሳስሎብህ ነው ልትል እንደምትችል ወይም ደግሞ እኔ አይደለሁም ልትል እንደምትችል ስለገባን እኛ ነን ስለኮ አንተ ፊልም ሰሪው አይደለው ያለኝ እኮ ነግረህ ነው እንደዛ ብለን ፊልም ሰሪ ቴዲ አይደለ ጭንቅሎ ምናምን ብሎ ስሜ ማለት ነው እንዳጋጣሚ በፊልምም ያውቃል አይደል ምን ነው ፈራ ግን አሪፍ ነው የሰራኸው እሺ እና ምንድነው የተሰማው ፍራንክ የሚል ሐሳብ መጥቶላል አይ ሰበቡነት አላሰብኩት ኦኬ ሰበቡን አላሰብኩት ምክንያቱም እንደዚህ አይነት ስራዎች ምናምን ያው የበጎ ስራ የድርጅት ስራ ምናምን ስትለኝ ብዙ ስራዎች የምሰራው በዛ በኩል ስለሆነ በእርግጠኝነት ስራ ነው ብያለሁ ያመንኩት ስራ ነው ብለህ ስራ ስለምሰራ ማለት ነው ኦኬ እንጂ በዚህ መልኩ አላሰብኩት ኦኬ ደግሞ እንደዚህ ፍራንክም ተደርጌ አላውቅም እንጂ አንዴ ተደርጋለሁ በማንቸስተር ማለት ሁለተኛዬ ማለት ነው አለማሰብ ይራስ ከዛ ግን እንዴት ከኛ ጋር እንትን አልክ እኛን ማለት 800 ሺህ ብር መቼም የተወሰነ ነገር ይሆናል እኛን ለማግባባት እንዴት አልሞከርክም እኛ ጋርም እኮ ነው የተቀየርከው ማርያምን መጀመሪያ ነገር ያለኩ እኔ የበጎ ስራ ሲሆን ለምን በነፃም ቢሆን ባገለግል ስሜቴ ነው ከብር ላይ ፎከስ አላደርግም ለዛ ነው እንጂ አሁን 800 ሺህ ብር አመለጠኝ ብዬ ምናምን እንዲጸጽተኝ አረ በመዳህ አይመጣማ አይመጣው አይተዋል ተደብቀ ነበር ያዛጋ ዝናቡ ይዘኝ ወደዚህ አንተ ተናዶ ሊመታው ይሄን ነው ያነሳው ሰው አይደለም ማርያም ባለ አይ ስራም ትችላለህ ሌላ ስራ አለ ይሄን ልጅ ስራ ምናምን ሳይሆን የፕሮሞሽን ስራም ትችላለህ ጎን ለጎን ነው ያገኘነህ እንሰራለን ከስራ ጎን ነው ሁሌም አርቲስቶችን ሳገኝ ወይም የሆነ ጊፍት ይዤ ነውና ያ ስራ አለ በጣም ነው የምንወድህ በጣም ነው የምናደንቅህ ላደረግከው ነገር ደግሞ ላደረግነው ነገር ደግሞ እንክሳለን ችግር የለውም የሚመሳችሁ ያው እንግዲህ ሰርተውብኛል አንደኛ የራሴ ወንድም ተብዬው ነው ጉድ የሰራኝ ይመሳችሁ ወዳችኋል ከዛ በፊት ማለት ፈልገው ምንድነው ብዙዎቹ ይናደዳሉ አንደርስታንድ አድርጎናል ባንዴ ነው የሳቀውና
እንትን ነው ፕራንክ ይገጥማል። አንደርስታንድ ስላደረከን እናመሰግናለን። በጣም እኔ ልጅ እያለሁ በጣም እንደዚህ በተንኮል ነው የምታውቀው። ፕራንክ ሰራ ነበር ሰፈር ውስጥ ካለ ካሜራ ሆኖ ዝም ብለህ እንደዚሁ ኖርማል የዛን ቢቀረጽ ምን አለላል ሰፈሩ ያውቁኛል እና በዛ ስለማቅ የእጅን ያገኘሁት ቴዳ ይመችህ። በጣም ነው የምናመሰግነው። ምን ነው የምናመሰግነው። በሌላ ፕራንክ እስክንገናኝ ደህና ሁኑ። ይመሳሰል